ዳጊ ግን ምንም አይፈጠርም ማለት ማለቴ ያው ወንድ ስለሆንክ ምንም አይፈጠርም ብለኝ አንቺ ብቻ ፋይሉን ይዘሽ ነኝ። እሺ በእርግጥ እንደሷ ብዙ ህይወት ላላ ይችላል። አንዳንድ ነገሮችም ቶሎ ሊያገቡ ይችላሉ። ማለቴ ስሜትን ቶሎ ላልረዳው ይችላል። ግን ደግሞ እወዳለሁ። ከትዳር በፊት ምንም ነገር እንዲፈጠር አልፈልግም። ሁሉም ነገር ከትዳር በኋላ ይደርሳል። ፈጣሪም ደግሞ የሚፈቅደው እንደዛ ሲሆን ብቻ ብዙ ስለፈለፈች አይደለ? እኔ አንቺን ብቻ ነው የምፈልገው፣ ሌላ ምንም አልፈልግም። የማፈቅርሽም ስርዓት ያለሽ ልጅ ስለሆንሽ ነው። ሁለተኛ እንደዚህ እንዳታስቢ። ተሳስተው ነው እንደዚህ የለበሰችው። አምላክ ይሁን ተጠብቅልኝ። ያን ያህል እኮ መጥፎ ነገር አላደረግም። ስሜት ጋር ትታገላለህ። ራስን አታስጨንቅ። ደስታህን አትጋፋው። እዚህ ክፍል ውስጥ እኮ እኔ እናንተ ብቻ ነን ያለነው። ሙቀቴ ይሰማል። በአንተ ምክንያት እኮ እንደዚህ ያልኩት። ብሌን የፈራችው ነገር አልቀረላትም ማለት ነው። ዳጊ እንግዲህ ከቃል ጋር ሊሳሳት ነው ማለት ነው። ቃል እንግዲህ አለባበሷና ሁኔታዋ ዳግምን እንደሚያሳስት ብሌን እየጠረጠረች ነበረ። እናም ጸሎት እያደረገች ነበረ። ፈጣሪው አንተ ጠብቅልኝ፣ እሱን ለማሳሳት ነው እንደዚህ የለበሰችው እያለች እየተጠራጠረች ነበረ። እንግዲህ ያው ፍላሹን አግኝተዋ ያንን ፍላሽ ይዛ ደግሞ እንግዲህ ያው ኮምፒውተር ላይ ያለውን ነገር ለዳግም ይዛለት ልትመጣ ነበረ። ያለውን ደግሞ ዲሌት አድርጋ ማለት ነው። ምንድነው ኮምፒውተሩ ላይ ያለው የሚለውን ነገርም እየፈለገች ነበረ። ኮምፒውተሩ ደግሞ ያው ፓስወርድ የተዘጋ ነበር። እሱንም ለመክፈት እንግዲህ እየተጣጣረች ነው ያለችው ብሌን። አሁን ላይ ምናልባት እነሱ ሁለቱን ከደረሰችባቸው ምን ትወስን ይሆን? ዳግም ወንድ ስለሆንክ ትሳሳታለህ፣ እኔ በጣም ፈርቻለሁኝ ብላ እንግዲህ ያው ላውድ ላይ አድርጋ ነበረ እንዲያወራ ያደረገችው። እንግዲህ በዛም ሁኔታ ለእሷ ያላት አመለካከትን ተረድታለች ማለት ነው። ምን ያህል እንደምትጠላትና በእሷ ደግሞ እንደምትቀናት ጅል አድርጋም እንደምታስባት ተረድታለች ማለት ነው። ብሌን በጣም ነው የምታሳዝነው። እንግዲህ ለእናትና ለፍቅረኛዋ ለወላጅ አሳዳጊ እናቷና ለፍቅረኛዋ የምትከፍለው መስዋዕትነት እንግዲህ እስከዚህ ድረስ ሄዷል ማለት ነው። አሁን ላይ ደግሞ የምትወደውና የምታፈቅረውን ዳግምን እንግዲህ ልታሳስትባት ነው። እናም ደግሞ ያው በስተመጨረሻ ላይ ያሳስተዋለች። እንግዲህ ሴት ልጅ በዚህ ልክ ድፍረት ኖሯት ወንድ ልጅ ቀጨም ማደረገችው ማለት ነው። እንግዲህ ቃል ምንም ብታደርግ ምንም ከማድረግ ወደኋላ አትልም፣ እንዳየናት ነው ማለት ነው። ወንድ እንኳን እንደሷ ደፋር አይደለም። ያንን ነገር ደግሞ እንግዲህ አድርገዋለች ማለት ነው። ወንድ ልጅ እውነትም ይሳሳታል የሚባለው በቃል ብቻ ነበረ የማውቀው። አሁን ላይ ግን በፊልም በቃል እውነትም ይሳሳታል የሚል አመለካከት ሊኖረኝ ይችላል ማለት ነው። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እስኪ ማን ገመተ ዳግም ይሳሳታል ብለው? ምክንያቱም ለብሌን ቃል ገብቶላት ነበረ። እውነት እኔ አንቺ ስነስርዓት ያለሽ ልጅ ነሽ፣ እኔ መቼም ቢሆን አልሳሳትም፣ አታስቢ፣ መረጃውን ብቻ ይዘሽልኝ ነይ በማለት ነበረ እንግዲህ ስሟት የሸኛት። እሷም እንግዲህ ያው እኔ የምተማመንብሃለሁ አምናሃለሁ ብለዋለች ማለት ነው። ይሄን ያህል እሱ ላይ እምነቷን ጥላለች። እሱ ግን የእሷን እምነት በስተመጨረሻ ላይ ቃል አስበልተዋለች ማለት ነው። ይህንን ድርጊታቸውን ደግሞ ብሌን መታ ታያቸው ይሆን? እስኪ ግምታችሁን ኮሜንት ላይ አስቀምጡልኝ።
ሌላኛውና ዋነኛው ነገር እንግዲህ ብሌን አሁን ላይ ለሰላም ሌላ ሰው መልእክት እንዳስቀመጠላት አድርጋ ማለት ነው ቃል ልጇ እንዳልሆነች እንዲሁም ደግሞ ቃልና የገዛ ወንድሟ በኃይሉ ይህንን ሴራ አሲረው ቃል ልጇ ናት ብሎ እዛ ቤት ውስጥ እንዳያመጣትና አንድ ላይ ሆነው ሀብትና ንብረቷን እንደሚወርሷትና እሷንም መግደል እንደሚፈልጉ ከዚህ በፊትም መድኃኒት እንዳበላቻት እሷን ለመግደል ያላት ጥረት እያንዳንዱን ነገር እንግዲህ ጽፋ በወረቀት ለእሷ ልትሰጣት አስቧ ነበረ። ያንንም ጽፋለች ማለት ነው። ነገር ግን ያው ዝርክርክ ብላ ስለነበረ ምክንያቱም በር ሳትቆልፍ ነበረ ያንን ደብዳቤ ስትጽፍ የነበረው። ቃል እንግዲህ ተጠራጣሪና እንዲሁም ደግሞ የሆነ ነገር ታሴራለች በሯን ዘግታ ብላ ተጠራጥራ መታ ነበረ። እውነትም ለሰላም የጻፈችውን ነገር እንግዲህ ስታይ ምንድን ነው ከጀርባሽ የደበቅሽው የሆነ ነገር እያሴረች ነው ያለሽው፣ ይሄን ነገር ካላመጣሽ እገልሻለሁ በማለት እንግዲህ ጩቤ ውላ ይዛ መታ ልትገላት ልትወጋት ነበረ። እያስፈራረቻት ባለችበት ሰዓት ላይ ነው እንግዲህ ዳግም የመጣላት ማለት ነው። ዳግም እንግዲህ ያው የገዛ የበኃይሉ ተባባሪ የነበረው ነገር ግን በኃይሉን ሲተባበር የነበረው የራሱን ነገር ለማመቻቸት ነበረ። ከሳሚ ጋር እንግዲህ ሊዋጉ ነበረ። ምክንያቱም ጩቤ ይዞ ሄዶ ነበረ። ነገር ግን ምንም ሳያደርገው ተስማምተው ያንን ፍላሽ እንዲያገኝለት አድርገው ወደ ቤት ከተመለሰ በኋላ እንግዲህ ያው እሷ ጋር ሄዶ ነበረ። እሷ ጋር ሲሄድ እንግዲህ ብሌንና ቃል ተፋጠዋል ማለት ነው። ጩቤ ይዛ እሷ ልትጎዳት እንደነበረ አውቋል። በዛ ምክንያት እንግዲህ ያን ወረቀት ሳታይ ቀርታለች። ነገር ግን ያ ወረቀቱን ጽፋ ለሰላም እንደምትሰጥ እንዲሁም ደግሞ ሻንጣዋ ውስጥ ማንም ሰው እንዳይነቃ አድርጋ ነበር እንትን ያለችው ለማስቀመጥ ያሰበችው ማለት ነው። ያንን ሀሳቧን እንግዲህ አሁን እንደማትፋታት ቃል አውቃለች። ሌላ ወረቀት ደብዳቤ ለዳግም እንደጻፈች ስለ ፍቅር እንደጻፈችለት አድርጋ ክላሷ ከገባች በኋላ የሆነ ነገር አሴረችባት ማለት ነው። ያንም ነገር እንግዲህ ተሳክቶላታል። ቤቷን እንደምታጸዳ ክላሷን እንደምታጸዳ አድርጋ ነበር ያንን ነገር ያደረገችው። ተሳክቶላታል ማለት ነው። ብሌን እንግዲህ አሁን ላይ እንደማትፋታት ያንን ወረቀት ካየች በኋላ ላይ ራሱ ለሰላም ያ ደብዳቤ እንኳን ተሰጥቷት እንግዲህ በኋላ ላይ እሷ ናት ያደረገችው ብላ መጠራጠሯ አይቀርም። ስለዚህ የሆነ ዘዴ መላ መፍጠር አለብኝ ብላ እንግዲህ ሌላ ደብዳቤ ጽፋ ያው እሷ እንድታገኝ አድርጋ ማለት ነው ክላሷ ገብታለች። እንግዲህ ያንን ነገር በማድረጓ በጣም ነው ደስ የሚለው። ምክንያቱም ቃል አትፋታትም። ሰላም የደብዳቤ ጽፋላት ያስቀመጠችው ደብዳቤ እሷ እንዳላደረገችው አድርጋ ነው በሌላ ሰው አድርጋ ነው እንግዲህ ሻንጣዋ ውስጥ የምታደርገው። ያንን ነገር ካየች በኋላ ያው ለቃል መናገሯ አይቀርም። ምንድን ነው እያደረጋችሁ ያላችሁት? ይሄ ደብዳቤ እውነት ነው ወይ ብላ ስትጠይቃት ያው እንደምትጠራጠርና ያኔ ስትጽፍ ወረቀቷን እንደደበቀቻት አልሰጥም፣ ይሄ ስለ ራሴ ጉዳይ ነው ብላ ስለተከራከረቻት ትነቃብኛለች በማለት ነበረ ማለት ነው። ብሌን ይህንን ደብዳቤ በተቃራኒ ጽፋ ቃል እንድታይ ያደረገቻት ማለት ነው። እንግዲህ አንቺ ብቻ በልጥ እኔም ሰራተኛ በሆነ አንቺ ብትንቅኝ ከአንቺ የበለጥኩ ብልጥ ነኝ በማለት እንግዲህ አታላታለች ማለት ነው። በስተ መጨረሻ ላይ እንግዲህ ብዙ ፈተናዎች አጋጥሟታል ማለት ነው። ብሌን የማትወጣው ፈተና ውስጥ ብትገባም ነገር ግን ያው ከእናቷ የሚበልጥባት ነገር የለም። ዳግምና ቃልን አንድ ላይ ካየቻቸው ሌላ ችግር ሊፈጠር ይችላል በዳግም በኩል። ምክንያቱም እምነትን ጥላበት ነበረ። አምናሃለው ከኔ ውጭ ማንንም ሴት እንደማትቀርብ እንደማትታለሉላ እንደማትሸንፉላ በአንተ ላይ እምነት አለኝ አምናሃለሁ። ስለዚህ ለዚች አውሬ ሰጥቼክ ሊሄድ ነው። በቃ ያንን መረጃ ደግሞ ማግኘት አለብን። ይህን ካላገኘን ደግሞ እናታችን ትሞትብናለች። በኃይሉ ከሰማ አንተንም እናቴን የሚቀላል። ስለዚህ እናቴ እንድትኖርልኝ ስለምፈልግ ለእናቴ ሁሉንም ነገር እሆናለሁ በማለት ነው ወስና እንግዲህ ዳግምን ቃል እንዲጠራትና ስለ እሷም ብዙ ነገሮች ማወቅ እንደፈለገች ካስረዳችሁ በኋላ በእሷ ሀሳብ ተስማምተው እንግዲህ ያው እዛ ቤት ውስጥ አብረው እንዲሆኑ በዛ ሰዓት ላይ ደግሞ ብሌን እንግዲህ ያንን መረጃ ከኮምፒውተሩ ላይ እንድታጠፋና ፍለሹን ይዛ እንድትመለስ ጸሎት እያደረገ ነበረ እሱም። ነገር ግን ያው ወንድነት አሸንፎት ቃል ታለዋለች ማለት ነው። እንግዲህ ዳግም የስራህን ስጥ ነው የምለው ማለት ነው። ምክንያቱም ለብሌን ንጹህ ፍቅር እስካለክ ድረስ በዚህ ልክ ለዚች ቆሻሻ ሴት መታለል የለብህም መሸነፍ የለብህም ነበረ ማለት ነው። ላበለማሉ ነው እና ሙቀት ተሰማ እንዴ ምናምን አላለች የሴት ውርደታ ማለት ነው። ቃል እንደው እውነቴን ነው አጣገቤ ባለች ነው ያልኩት ማለት ነው። አትናደዱም? እኔ በቃል በጣም ነው የተናደድኩት። እንደዚህ አይነት ድርጊት ታደርጋለች
ያው ድራማ እስከሆነ ድረስ ያው ግድ ነው ማለት ነው። እና በእውነት ቢሆን በጣም ነው የምታናድደው ማለት ነው። የምታደርጋቸው ነገሮች ብሌንን ለመጉዳት የምታደርገው ጥረት እያንዳንዱ ነገር እና ደግሞ ሴትነቷን ዝቅ የሚያደርግ ነገሮች። ምክንያቱም ወንድ ልጅ ከወደደ እንጂ ተወዶ ያው በጣም ከባድ ነው የሚሆነው ማለት ነው። እና ሲወዳት ይሻላል እንጂ እሷ በገዛ እንግዲህ የለበሰችው ልብስ ያው በጣም ከባድ ስለነበር እውነትም ሴቶች እናሳስታለን። ውድና የተከበራቸው የቻናሌ ቤተሰቦች ያ ሰላም እንግዲህ በአሁኑ ላይ አልቀረበችም። የሰላምስ መጨረሻ ምን ይሆን? እናም ደግሞ ቃል ጓደኛዋ እንግዲህ ልታስገድላት ነው ማለት ነው። ሳሚ ነግራለች። ስለ ሳሚ ብዙ ነገሮች እንደምታውቅ አድርጋ ነበር ያሳበቀችው። ምክንያቱም ሳሚ እሷን ገድሎ ወንጀለኛ እንዲሆን ስለምትፈልግ ማለት ነው። እሷ ብቻ ንጹሕ ማንነቱ የምትፈልገው ቃል እንግዲህ ቃል ብዙ ነገሮችን እያደረገች ነው ያለችው። የቃል መጨረሻስ ምንድን ነው? የሚቀጥለው ክፍል ላይ የምናየው ይሆናል። ዳግምና ቃል አንድ ላይ ሆነው እንግዲህ ያኔ አልሸነፍም፣ እኔ ላንቺ ብቻ ነው ፍቅሬን ምልሽ ምወድሽ ማከብርሽ፣ አንቺ ደግሞ ስነስርዓት ያለሽ ሴት ነሽ ብሏት ነበረ። ያንን ነገር ደግሞ ከኮምፒውተሩ ሁሉ ነገር ጨርሳ ስትመለስ ሁለቱን አንድ ላይ እንደዛ ካገኘቻቸው እንግዲህ ሌላ ነገር ይፈጠራል እና እስኪ የሚቀጥለው ክፍል ላይ የምናየው ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ። ድራማው ይታይም ተንትኖ መልካሙን ነገር የኛ ናገው የቲጂ ቻናል ለዚህ ድንቅ ነው። ዘወትር ሁሌ ገብተን እንየው። ቲጂ ኖንቻወት በሉ ሰብሰብ ሸራይ ኩኑ ቤተሰብ